ሰላም ጤና ይስጥልኝ ውድ ቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ነው። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ አደረሰን። እንግዲህ እንደ እግዚአብሔር ፈቃድ ጥቂት ነገር እንባባላለን ብዬ ነው የመጣሁት። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ታኅሳስ 29 ቀን በቤተልሔም በይሁዳ ተወለደ። ሊቁ ቅዱስ ዮሐንስ አፈወርቅ እግዚአብሔር አምላክ የሰውን ዘር በሙሉ ያዳነበት ስራ በማድነቅ ሲገልጽ ምን እላለሁ? ምንስ እናገራለሁ? ከዘመን አስቀድሞ የነበረው እርሱ ሕፃን ሆኗልና ከሰማይ ሰማያት በላይ የሚሆን በዘላለማዊ ዙፋን የሚኖር እርሱ በበረት ተጣለ። ከስጋዊ አስቀድሞ አይዳሰስ የነበረ አንዱ እርሱ በምድራውያን እጅ ተዳሰሰ። ኃጢአትን የሚያሳስረይ እርሱ በጨርቅ ጠቀለሉት። ይህን ወዷልና ሃይማኖተ አበው ዮሐንስ አፈወርቅ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመድኃኔዓለም ኢየሱስ ክርስቶስን በዓል የልደት በዓል ታኅሳስ 29 ቀን በታላቅ ድምቀት ታከብራለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት በሰውና በእግዚአብሔር መካከል እርቅ የወረደበት፣ ከኃጢአት ባርነት ነፃ የወጣንበት፣ ድንቅ የተዋሕዶ ምስጢር የተፈጸመበት፣ ነቢያት ለክርስቶስ የተናገሩት ሁሉ የተፈጸመበት ስለ ጌታችን መወለድ ቅዱስ ዳዊትም እነሆ በኤፍራታ ሰማ ነው በዱርም ውስጥ ማገኘ ነው ብሎ ተናግሯልና በመዝሙር 131 ከቁጥር 6 ላይ በጌታችን ኢየሱስ ክርስቶስ ልደት መላእክትና ሰዎች በአንድነት ስብሐት ለእግዚአብሔር እያሉ እግዚአብሔርን አመስግነዋል። በኃጢአታቸው ምክንያት አጥተነው የነበረውን አንድነት የመላእክትና የሰው ልጆች አንድነት ከብዙ ዘመን በኋላ በጌታችን ልደት እንደገና አገኘ ነው። እግዚአብሔር ወልድ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በእኛ ዘንድ የድህነት መንገድ ሆነ። ጌታችን ኢየሱስ ክርስቶስ ለአዳም የገባለትን ቃል ኪዳን ለመፈጸም ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ በመስቀል ተሰቅሎ ድህነትን ለሰው ልጆች ሰጥቶ በመስቀሉ ተጣልቶ የነበሩ ሰውና እግዚአብሔርን መላእክትና ሰውን ነፍስና ስጋን ሕዝብና አሕዛብን አስታርቋል። ቅዱስ ኤፍሬም ይህን ሲገልጽ በአንድ በመንፈስ ቅዱስ ስለ ክርስቶስ የተናገረው የነቢያት ነገር ምን ይደንቅ ብሎ የተናገረው በውዳሴ ማርያም ተጽፎ እናገኘዋለን። የጌታችን ልደት የክርስቲያኖች ልደት ነው። በጌታችን ልደት መላእክትና የሰው ልጆች በአንድ ማህበር በአንድ ቃል ስብሐት ለእግዚአብሔር እያሉ እግዚአብሔርን አመስግነዋል። በአዳም ኃጢአት ምክንያት ፈርሶ የነበረው የመላእክትና የሰው ልጆች ማህበር ከተቋረጠ ከብዙ ዘመን በኋላ በኢየሱስ ክርስቶስ ልደት እንደገና ተጀመረ። በአዳም በደል ምክንያት አጥተነው የነበረው ልጅነታችን ከክርስቶስ በልደቱ ዳግመኛ እንድንመለስ አደረገ። ነባቤ መለኮት ቅዱስ ዮሐንስ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእርሱ የእግዚአብሔር ልጆች የሆኑ ዘንድ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላልና። በጌታችን ልደት ለዓለም ሁሉ የሚሆን ዘላለማዊ ሰላም ተገኝቷል። ይህ ክብር እግዚአብሔር በሰማይ ይሁን፣ ሰላም በምድር ለሰው ሁሉ በጎ ፈቃድ እያሉ ቅዱሳን መላእክት መዘመራቸው ተረጋግጧል። ስለዚህ በክርስቶስ ያገኘነው እውነተኛ ሰላም በእኛ ጸንቶ እንዲኖር ዘወትር በጾምና በጸሎት እየተጋን ስለ ሰላም የምንማጸን ሆነን ልንገኝ ይገባል። ሰላም የክርስትና መታወቂያ አርማ ነውና በጌታችን በኢየሱስ ክርስቶስ ልደት ምክንያት እኛ ዳግመኛ ተወለድን። የጌታችን ልደት የኛም የክርስቲያኖች ሁሉ ልደት ነው። ታላቁ የቤተክርስቲያን አባት ቅዱስ ሊቁ አባ ባስልዮስ ቂሳርያ ይህን ምስጢር ሲገልጽ የክርስቶስ ልደት የመላው ሰው የልደት ቀን ነው ሲል መስክሯል። ሊቃውንት እንዳስተማሩን እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትና ዓለምን ያዳነበት ምስጢር ከምስጢራት ሁሉ በላይ ነው። ይህም ምስጢር ከማድነቅ ሌላ ሊናገሩት አይቻልም። ቅዱስ ዲዮስቆሮስ በቅዳሴው እግዚአብሔርን ሰው የመሆን ምስጢር ሲገልጽ በእንስሳት በረት ተጨመረ፣ የንጉሱንም እጅ መንሻ ተቀበለ፣ ከእናቱ ጡት ምግብን እየለመነ እንደ ሕፃናት አለቀሰ ይላል። በዚህ ታላቅ በዓል የምናደንቀው ሌላው ምስጢር እግዚአብሔር ወልድ በቅድስት ድንግል ማርያም ማህፀን በሕቱም ድንግልና ተጸንሶ በሕቱም ድንግልና የመወለዱ ረቂቅ ምስጢር ነው። ሊቃውንተ ቤተ ክርስቲያን ይህን ድንቅ ምስጢር ግሩም እጹብ እያሉ ያደንቁታል። ውድ የቻናሌ ተከታታዮች እንግዲህ የዛሬው ዕለት የውድ ክርስቲያኖች ይሄ ታላቅ በዓል ነውና በዚህ በዓል ሁላችንም መልካም ስራ ልንሰራና እግዚአብሔርን ማመስገን አለብን። ስለዚህ እስከ ፍጻሜ ስለተከታተላችሁኝ እያመሰገንኩኝ መልካም በዓል በድጋሜ ለማለት እሞክራለሁኝ። መልካም በዓል ይሁንላችሁ። ከእናት
ጋር ሆኖ በግርግም አገኙት የመላእክትን ዜና እረኞች አበሩ በልዩ ምስጋና አምላክን ሲያከብሩ በኤፍራታ ምድር በቤተልሔም